አሁን አምናችሁኛል ጋይስ። ይሄ ዓለም ዋንጫ ሰዓቱ በቃ ያስቀባጥራል ብያችኋለሁ እኮ። ቪዲዮውን አሁን ነው መልሼ ያየሁት እና በጣም ነው ያሳቀኝ ለራሴ ማለት ነው። ኤኒዌይ ኖርዌይ እንግዲህ በሃላንድ የመጨረሻ ደቂቃ ጎል ታግዛ አይቮሪ ኮስትን ለአንድ በማሸነፍ ወደ 16ቱ ዙር መቀላቀሏን ማራገጥ ችላለች። በ16ቱ ዙሩም ብራዚል የምትገጥም ይሆናል ማለት ነው። በዚህ ጨዋታ ላይ ኖርዌዮች 39ኛው ደቂቃ ላይ በኑሳ አማካኝነት የሚገርም ከርል ጎል አስቆጥሮ እንግዲህ 1-0 ሲመሩ ነበር። ፈርስት ሃፍም በተወሰነ መልኩ የተሻሉ ነበሩ። ነገር ግን ከሰከንድ ሃፍ በኋላ ተጨና ወደ ጨዋታው የመጣቸው አይቮሪ ኮስት ተቀይሮ በገባው አማድ ያለው አማካኝነት 74ኛው ደቂቃ ላይ በጣም ማራኪ ጎል አስቆጥሮ እንግዲህ 1-1 ጨዋታውን አደረጉ። ከዛ በኋላም እንግዲህ ሃላንድ 86ኛው ደቂቃ ላይ ለኖርዌይ በመድረስ ጨዋታውን ኖርዌይ 2-1 አሸነፈ። አይቮሪ ኮስትን በመጣል ወደ 16 ዙር እንድትቀላቀል ማድረግ ችሏል ማለት ነው። ይሄ ልጅ በጣም ትልቅ ክሬዲት ዲዘርቭ የሚያደርግ ተጫዋች ነው። በኖርዌይ ብሔራዊ ቡድን ውስጥ እንግዲህ ከትላልቅ ናሽናል ቲም ከሚጫወቱ ኮከቦች ጋር በጎል ኮከብነት ስፍራ ላይ እንግዲህ እየተፎካከረ ይገኛል ማለት ነው። ኤኒዌይ ኮፒ ሊንክ ሪፖስት ማድረጋችሁ እንዳትረሱ። ይመቻችሁ። ሌላ አፍሪካ ቡድን ከ32ቱ ተጠረዘች ማለት ነው። ዛሬ አይቨር ኮስት ኮትዲቯር። ወይኔ ስለ ኦዲጋርድ ቡድን ምናምን ነገር ይመቸው፣ ግን አፍሪካዊ ገባ አይደለም። ወይኔ ኧረ አይቨር ኮስት ማለት ነው ከዚህ የተሻለ ይገባችሁ ነበር። ከዚህ የተሻለ በቃ ዩሮፕ ላይ የሚመጣጠኑ 3-4 ብሔራዊ ቡድኖች አሉ አፍሪካ ውስጥ። ሀቅ ነው የምናወራው የሆነት። እንደውም አይቨር ኮስት የሜንታሊቲ ችግር ነው ያለባቸው። እንዴ 2-1 ሲሆንባቸው ራሱ እኮ ማለት ነው አንበላቸው። ኬሴ አይታቸው የሆነ ሰዓት ላይ ዝም ብሎ ኳሱን ዝም ብሎ ሲያስረክብ አንበሉ ማለት ነው። ይኮሩብናል 32 ውስጥ ገባን ምናምን ነገር እና ቤት ሄደን ምናምን ነገር የጀግና አቀባበል ይቀበሉናል ምናምን አይነት ቫይብ ነው ያራምረው። አማድ እንዴት አማድ ያሳዝነኛል ማለት አማድ አሳዘነኝ። ባለቀ ሰዓት ራሱ የመታው ቅጣት ምት ወይኔ ጎሉ ራሱ አጨራ ሲመጣልሽ እኮ ይመጣልሻል። አባቴ ዋንጫ የምትፈልጊ ከሆነ ትራንስፈር ሪኩዌስት አስገቢ ነው የምልሽ። ገባ እና በጣም ያሳዝናል። አብዛኛው የአፍሪካ ቡድን ከ32 ውስጥ ይወጣል። እኔም ፕሪዲክሽን ላይ ባይዘ አይቨር ኮስት ብታልፍ በጣም ደስ ይለኛል፣ ግን ኖርዌይ ነው የምታልፈው። እንደውም እኔ ከጠበቁት በላይ አይቨር ኮስት መመጣጠን እንችላ ነበር። ሜዳ ላይ እዚህ ላይ ነው መመጣጠን ያልቻሉት። በጣም ያሳዝናል፣ በጣም ያሳዝናል። በቃ ሞሮኮ፣ ሴኔጋል፣ ግብፅ ተስፋ ያላቸው ማለት ጋና ግን ጋናም ራሱ እንደ አይቨር ኮስት አይነት አወጣጥ ነው የምትወጣው። ጋናም ራሱ ያሳዝናል በጣም። ባለፉት 13 ጨዋታዎች ላይ 25 ጎል አለው። በ53 ጨዋታ 60 ጎል አለው። ምን አርጉ ነው ብትልን የአፍሪካ ሀገራት ሙሉ ሊባሩ እንዴ? ምንድን ነው ባካችሁ? ሁሉንም ጨዋታ የተሸነፉ ነው ኦልሞስት። ነገር ግን ዛሬውን ኖርዌዮች ማለት ነው ዲዘርቭ አያደርጉም ማለት ከባድ ነው። ምክንያቱም የተጫወቱበትን መንገድ አይታችኋል። በጣም የተመጣጠነ ጨዋታ ነበር። እኔ በበኩሌ ያው ኮትዲቯሮች የተሻለ ኮርነሮች ምናምን ማግኘት ነበር። ሴት ቢሻቸውን ግን በደንብ አልተጠቀሙም፣ ብዙ አግኝተውም ቢሆን። ነገር ግን ያ ጨዋታውን ስንመለከት ግን ኢንዲቪዥዋል ብሪሊየንስ እንደዚህ ያስባለበት ጨዋታ ነው። ሌላ ምንም ምላቸው ነገር የለም። አንቶኒዮ ኑሳ ኢንዲቪዥዋል ብሪሊየንሱን አይታችሁታል። አማድ ዲያሎ ቤንች ላይ መቀመጥ የለብኝም ፋ ነው የሚሉት አሰልጣኛቸው ፋ ይሉታል። ብቻ እሱ እኔ በጣም ጋይስ አሰልጣኙ እየወቀስክ ነው ሙሴ ምን ሆነ ነው ምናምን እያላችሁ፣ ነገር ግን እንዴት አልወቅሳቸውም ጋይስ። ይኸውልህ አማድ ዲያሎ አሁን ቤንች የሚቀመጥ ተጫዋች ነው። እንደው ይህን ጨዋታ ያያችሁ ፍረዱ። ከመስመር ላይ ኳስ አወጣላችሁ ከመግባቱ 77 ደቂቃ ላይ 74ኛው ላይ ራሱ አስቆጠረ በሚገርም መልኩ። ዋን ኦፍ ደ ቤስት ጎልስ ኢን ቶርናመንት እዚህ እስካሁን ድረስ ባየሁት ማለት ነው። እና አማድ ዲያሎ መቀመጥ አልነበረበትም። የስ ከኩራሳው ጋር ጥሩ አልነበረም። ኢኳዶር ጋር ዊነሩን ያገኘው ታይሮ ገብቶ ራሱ ነው። ከዛ ውጭ ያለውን ደግሞ ጀርመኒ ጋር ደግሞ መጥፎ ማይባል እንቅስቃሴ ነበር ያሳየው እና አማድ ዲያሎ መቀመጥ አልነበረበትም። ጨዋታው ማውራታችን እንቀጥላል። ነገር ግን ኑሳ ኤርሊንግ ሃላንድ ምናምን እንዳሉ ሆነው ግን አንድ ተጫዋች ሜንሽን ማድረግ ፈልጋለሁ። ፓትሪክ በርዥ ይባላል። የምታውቁት 28 ዓመት የቦዶ ግሊምት ተጫዋች ነው እና የሚገርም ዓመት አሳልፎ ነው የመጣው። 25 ፕሌየር ኦፍ ዘ ይር ራሱ ነበረ በሊጋቸው ላይ ሌስትሬን ላይ ማለት ነው። እና ይሄ ልጅ ዛሬና የሴኔጋል ጨዋታ ላይ የሰራላቸው ለኖርዌይ ትልቅ ስራ። ሶልባከንም እንግዲህ አሪፍ ስራ ሰርተሃል ብዬ ነው ማስገቡ። እሱን ቀይረ በማስገባት ባለፈው፣ አሁን ደግሞ ዛሬ አሰልፈው ነው አክቹዋሊ ቻንስ መፍጠር የቻለው እና ሁለቱም ሲቹዌሽኖች የሚገርማችሁ መምታት የሚችልበት ሲቹዌሽን ነው። ግን እይታው ልጁን በጣም ላድንቅለት ስለፈለግኩ ነው የሰጠበት መንገድ ለኤርሊንግ ሃላንድ ፖዚሽኒንጉን አይቶ በደንብ ልብ ብሎ አወጥቶት መምታት የሚችላቸውን ኳሶች ሰንጠቅ አድርጎ ሲሰጠው ሁለተኛ ጊዜ ነው እና ሜንሽን ማድረግ ስለፈለግ ነው። ስለዚህ ልጅ ባይዜ ደግሞ ሳለ ዋንጫ ጉዳይ እንደተለመደው ምንም ነገር እንዳያመጣችሁ አዲስ ከሆናችሁ ፕላስ መጫ እንዳይረሳ። ኮመንት ላይ እንግዲህ የኖርዌይ እና ብራዚል እንደሚገናኝ ታውቃሉ። ማን ያሸንፋል የሚለውን ሀሳባችሁ ማስቀመጥ እንዳትረሱ ማለት ነው። ኖርዌይ ዋዛ አይደለችም፣ እሱን ታሳቢነት መክሰስ ይኖርብናል። ነገር ግን ስፔስ በጣም ስለሚሰጡ እነ ቪኒሲየስ ጁኒየር ኩኒያ ምናምን በጣም ኤክስፕሎይት አድርገው ሊያዝጓችሁ ይችላሉ ብዬ አስባለሁ። ግን አሪፍ ጨዋታ እንደምንመለከት አልጠራጠርም። በዛው ደግሞ ኮፒ ሊንክ ይደረግ ሴቭ እያደረጋችሁ በደንብ ተጫዋታ ውስጥ እናወራ ደግሞ ስለዚህ ነው እና ይህ ጥያቄ ቦኒ ጥሩ ውጭትም ሳልሆነ ማለት ነው የራይት ዊንጉ ላይ አማድ ዲያሎን ከተ
ኒኮላስ ፔፔን ወደ አጥቂ ማምጣት ይችላል፣ ፎርሳይ ማጮት ይችላል። ምክንያቱም አጥቂው ምንም እያደረገላቸው አይደለም። ቦኒ እውነት ተነጋገርና እና ያ እሱም ማድረግ ይችል ነበር ብዬ ነው ማስበው። እናንተ ግን እንደፈለጋችሁ አትቀሳላችሁ፣ አልወቅስም በቃ ብያለሁ። ኤኒዌይስ ግን ያ የኖርዌይ ጉዳይ እንደምታዩት 88 ዓመታት በኋላ ነው ባይዚ ኖኮ ስቴጅ ላይ ጎል ማስቆጠር ይችሉ እና የዚህ ጨዋታ ላይ ደግሞ ሁለት ጎሎች ነው ያስቆጠሩት። አይደለም አንድ ሁለት አስቆጥረው ነው ማሸነፍ የቻሉትና ዲዘርቭሊ ሶ። ይሄ ደግሞ ኤሊየን የተባለ ምን እንደምትለው አላታውቅም። በ13 ጨዋታ 25 ጎል። ታው ግድ የለም ታው። ኧረ ጉድ እንዴ! በዴት በ53 ጨዋታ 60 ጎል ምን አይነት ሬሽዮ ነው ጋይስ? ሻውኒ እኔ በፈለገ ብታሰርተኝ ዩሮፕ ውስጥ በጣም ከባባድ ቲሞች የሚገጡትና ኖርዌይ ላይ አለ ኦብቪየስሊ ታለንት የመጣላቸው አሪፍ ጮች አላቸው። ነገር ግን በዚህ ልክ መጮት ሲችል ደግሞ ይህ ልጅ ምንም በቃ እያደነቅከው መቀጠል ነው። 5ኛ የዓለም ዋንጫ ጎሉ ማስቆጠር ችሏል። ዛሬ እንደውም ትንሽ ተበላሽቶበት ነበር፣ ነገር ግን ያው አግብቶታል። ዋናው እሱ ነው። ግን የኑሳና የዲያሎ ጎል ሄዳችሁ እዩት። እኔ ቃላት እዚህ ቁጭ ብዬ ኤክስፕሌን ባረግላችሁ ልክ አይመጣም። ስለዛ ኑሳ የሚገርም ጎል ያስቆጠር፣ አማድ ራሱ በቃ ሞኝን ያስመሰላቸው እነ ናገምን እና ያ የሚገርም ስራ ከመስመር ላይም አውጥቶላቸዋል። ኢማጂን ያቺ ጎል ሁለተኛ ገብታ ቢሆን ምናልባት ኮትዲቫር ለባሩ ተሸንፋ ትወጣ ነበረ። ምናልባት ደግሞ ሶስተኛም ሊጨምር ይችል ነበር ኖርዌይ ጨዋታውን ይገልበት ነበር። ነገር ግን አትርፏቸው አቻ አድርጎላቸው ነበር። ያ አንፎርቹኔትሊ ግን ኤርሊንግ ሃላንድ እንደለመደው በቦታው ተገኝቶ ማስቆጠር ችሎ ነበረ። ያ ኢቮሪ ኮስቶች ደግሞ በዚህ የመጣ ይባራሉ ማለት ነው። ግን ኖርዌይ ከማን እንደሚጫወት ያላችሁ ከብራዚል ማለት ነው። ብራዚሎች ለተመናገር እንደዚህ አይነት ቲሞች ዳርክ ሆርሶቹን እየነቁባቸው ነው። ጃፓን ራሱ አሪፍ ጨዋታ ነበር የጫወቱት። ነገር ግን ከኖርዌይ ጋር ዘሴም ነገር ነው የሚፈጠረው ብዬ ነው የማስበው። ታይት ጌም ሊሆን ይችላል። ጠንቀቅ ብለው መጫወቱ ከሆነ ግን አሪፍ ነገር ይመጣላቸዋል። ኖርዌይ ግን ችግሯ ስፔስ በጣም ትሰጣለች እና ቪኒሲየስ ጁኒየር ያን ጨዋታ በጣም መጠንቀቅ ያለባቸው ልጁ ቢኖር እሱ ነው። ያ ፔደርሰን ምናምን አሏቸው በራይት በኩል ግን አላውቅም። የቪኒ ጉዳይ ሊድ የሚያደርጉት በጣም ስፔስ የሚሰጡ ማለት ነው። ያ እሱ ጨዋታ ብቻ አይተም ያኔም ጊዜ ሲደርስ እንመልሳለን። በሌላም ጨዋታዎች ዛሬ እንመልሳለን። ፍራንስ ከስዊድን ስላለ ቀጣይ እስክንገናኝ ድረስ የዓለም ዋንጫ ጉዳይ እንዳናስቀድም እንዳልኳችሁ በጫ ላይ ረስ ሀሳባችሁ ኮምታ ያስቀምጣችሁ ኮፒ ሊንክ ይደረግ። ቀጣይ እስክንገናኝ ድረስ ይመቻችሁ።